ሱረቱል ሁመዛ መካ ከተወረዱ ምዕራፎች አንዷ እንደሆነች ይነገራል። ከሱረቱል ቂያማ ተከትላ ነው የወረደችው። ወደ 9 የሚደርሱ አናቀጾችንም አካታለች። ሱረቱል ሁመዛ በስፋት ከምትዳሰሳቸው ሐሳቦች ተህዲድ ሊመን يعيب الناس ويتهيك حرماتهم ሰዎችን የሚያነውርን የሚወቅስ የሚከስን ويتطاول عليهم بسبب كثرة ماله وجهوده للحق ይህን ሰው ታስፈራራለች ትወቅሳለች ማለት ነው። እቺ ሱራ ሙፈሲሮች እንደሚሉት የወረደችው ከካሃዲያን ለሀብት በነበሩ የመካ መኳንንቶች ላይ ነው። ወሊድ ኢብኑ አልሙጊራ፣ ኡመየህ ኢብኑ ኸለፍ፣ ኡበይ ኢብኑ ኸለፍ የመሳሰሉትን ባለሀብት የመካ ኩፋር ባለስልጣናትን አስመልክታ ነው። እነዚህና ሌሎቹም ካኑ ይኡዙነ ነብይ ሰለላሁ ዐለይሂ ወሰለም ወአስሐበ መልእክተኛውን ከባልደረቦቻቸው ጋር አዛ ያደርጓቸው ነበረ። ወይሸይዑነ አልአቅዋል السيئة عنهم ጸያፍ የሆኑ ቃላቶችን ጭምር እየተጠቀሙ መልእክተኛውን ይሰድቧቸውና ያወግዟቸው ነበረ ማለት ነው። ከዚያም አላህ Subhanahu Wa Ta'ala እቺን ሱራ በማውረድ በዚህ ስራ ላይ የተሰማሩ ሰዎችን አወገዘ። ፈቃል ቢስሚላሂር ረህማኒር ረሂም ወይሉል ሊኩሊ ሁመዛቲን ሉመዛ በአላህ ስም እጅግ አዛኝና ሩህሩህ በሆነው ወይሉን ወዮለት ሊኩሊ ሁመዛቲን ሐሜተኛ ለሆነ ሰው ሁሉ ይላል። ሐሜተኛ ለሆነ ሰው ሁሉ ሉመዛቲን ተንኳሽ ወይም ደግሞ የመጣለትን ጸያፍ ቃላት ሁሉ ተናጋሪ ለሆነ ማለት ነው። ሁመዛ ብሎ ማለት በረለንበት ስለኛ መጥፎ ነገር የሚያወራ ማለት ነው። ሐሜት ማለት ነው። ጊባ ታሪፍ ሲደረግ ዚክሩከ አኻከ ቢማ ይክረህ ወንድምህ በማይወደው ነገር ማንሳትህ በሌለበት ጊባ ይባላል እንደተባለው። ሁመዛ ማለትም ሰውየው በሌለበት ሁኔታ ጸያፍ ቃላቶችን እየተጠቀመ የሚናገር ሰው ማለት ነው። ሉመዛ ማለት ደግሞ الذي يعيبك في الوجه አለህበት ቦታ ላይ እዚሁ ባለህበት መድረክ ጸያፍ ቃላቶችን እየተጠቀመ የሚናገር ለማለት ነው ተብሏል። ለሁሎችም ቢሆን ግን ወይል አላቸው ይላል። ወይል ማለት በጀሃነም ውስጥ ያለ ሸለቆ ነው። እሱ ተዘጋጅቶላቸዋል ማለት ነው። ወይም ደግሞ ከሊመቱ ዘጅሪን ወዮላቸው ለማስፈራራት በተደጋጋሚ በቁርአን ውስጥ የሚጠቀመው ቃል ነው ተብሏል። الذي جمع مالا ያ ገንዘብን የሰበሰበ ወዐደደሁ የቆጠረውና ያከማቸው የሆነ ይላል። እንግዲህ እነዚህ ሉመዛ የሆኑ ሰዎች አብዛኞቹ ባለሀብት ናቸው። ገንዘብ ስላላቸው የመጣቸውን ሁሉ ይናገራሉ ማለት ነው። ወዐደደሁ አይ አህሷሁ ቆጥሮና አድልቦ ያስቀመጠው ማለት ነው። يحسب ያስባል أنማ له ገንዘቡ አخلده እንደሚያዘወትረው يعني يظن أنه لا يموت مع يساره ሀብት ስላለው በሀብቱ ምክንያት የማይሞትና ለብዙ ጊዜ እንደሚቆይ ያስባል ይላል። ከላ ይከልከል ከእንዲህ አይነት አመለካከት ለዩንበዘነ ፊል ሑጣማ ገንዘቡ ለዘመናት አያቆየውም አያኖረውም ዘውታሪ አይሆንም። ይልቁንስ ለዩንበዘነ ይጣላል ይወረወራል ፊል ሑጣማ በእሳት ውስጥ ይላል። ተቀጣጣይ በሆነች እሳት ውስጥ ይወረወራል። ሑጣማ ማለት من أسماء النار ከጀሃነም ስሞች አንዷ ነው። ሰቀር ለዛ የሚሉ የጀሃነም ስሞች አሉ። ከነዚህ ስሞች አንዱ ሑጣማ ነው። لأنها تهتم العظام وتكسرها ያገኘችውን እንኩት አድርጋ የምትበላ ተቀጣጣይ የሆነች እሳት ማለት ነው። وما أدراك ما الحطمة كذا للتفخيم والتعظيم الله سبحانه وتعالى ሑጣማ ምን እንደሆነች ምን አሳወቀ? የሑጣማን ማንነት ምን አሳወቀ? نار الله الموقدة እሷማ የተቀጣጠለች እሳት ነች ይላል። የተነደደች እሳት ናት። التي تطلع
ያቺ የምትዘልቅ የሆነች ማለትም ተጧሊኡ አለሙሃ በጀሃነም ውስጥ ለገቡ ሰዎች ህመሙ ወይም ደግሞ ስቃዩ የሚዘልቅ የሆነ አለል አፍኢደቲ በልብ ውስጥ ይላል። የሆነን የሰውነት ክፍል እሳቲቱ ስትይዘው ህመሙ ቀላል አይደለም፣ የሚገለጽ አይደለም። ዘሎና አልፎ ልብ ውስጥ ነው፣ ቀልብ ውስጥ ነው የሚገባው ህመሙ። التي يبلغ ألمها ووجعها إلى القلوب ማለት ነው። በቀጥታ ከቀልባችን ጋራ ኮንታክት ያደርጋል ህመሙ። ኢነሃ ዐለይሂም ሙእሰዳ እሷ እሳቲቱ ዐለይሂም በነሱ ላይ በነዚህ ሉመዛ በሆኑ ሰዎች ላይ ሙእሰደቱን የተዘጋች ነች፣ ትዘጋባቸዋለች። የአመድ ሙመደዳ በተዘረጉ ትላልቅ አሚዳዎች ወይም ደግሞ ወጋግራ ትላልቅ እንጨቶች ውስጥ ይዘጋባቸዋል ይላል። ይህ ማለት ምንድነው? ትላልቅ እንጨቶች ወይም ደግሞ አሚዳዎች ይፈለፈልና ውስጡ እንዲገቡ ይደረጋሉ። ከዛ በኋላ ይዘጋባቸዋል። ከዛ እንጨቱ ውስጥ የፊት ታስረው ከገቡ በኋላ በጀሃነም ውስጥ ይወረወራሉ። እንግዲህ በዚህ ጊዜ ያልቃል፣ ይቋጫል የማይባልን ስቃይ ይጀምሩታል። አመልጣለሁኝ አፈተልካለሁ በማይባልበት ሁኔታ ውስጥ ይቀጣሉ ነው የሚለው። ወላሂ ቢላህ ይህ አይነት አስፈሪ ስቃይ የተዘጋጀው ለማን ነው? ሰዎችን በሌሉበት ለሚያሙ፣ ባሉበት መድረክም ቃላትን ሳይመርጡ ሰዎችን የሚያንቋሽሹና የሚያወግዙ አላህ በሰጣቸው ሀብትና ገንዘብም ለዘመናት እንኖራለን ብለው መስጠት ካለባቸው ነገርም ላይ ቀንሰው የማይሰጡ ገንዘብ አምላኪ የሆኑ ሰዎች ናቸው። የተወረደው በመግቢያችን ላይ እንዳልነው በተወሰኑ ሰዎች ቢሆንም ግን የነሱን ስራ ለሚሰራ በዘመናት ለሚኖር ለየትኛውም ሰው አያው ይሰራል፣ ወኢድነቱ ይመለከታል ማለት ነው።